አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? አላህ አልሐምዱሊላህ። እኔ ተመልሼ መጥቻለሁ። የሳሚራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እና የኤፍሬምና የሩታ ቪዲዮ ተመልሼ መጥቻለሁ። የኔ ቤተሰቦች እንዴት ናችሁ? እናንተ ጋር ስራ ሁሉም ሰላም ነው? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንግዲህ ሩታን ኤፍሬም ምንድነው ለሀገር ወጥታችሁ ተዝናኑ እያለ ይገኛል ማለት ነው። ያ አብሩሽ እስካሁን አልመጣም። ያ እስካሁን ይመጣ እንጠብቀዋለን ማለት ነው። እና ለጊዜው ሩታና ኤፍሬም መጥተዋል። ሰብስክራይብ እያረጋችሁ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ሰብስክራይብ ደግሞ ያረጋችሁኝ በጣም አመሰግናለሁ። እና አበረታቱኝ ይላችኋለሁ። እና የመጣሁት ማለት ነው እና ኤፍሬም ከሀገር ወጥቶ እንዲዝናኑ እንፈልጋለሁ። በጣም ብዙ ሰው እያመነ አይደለም ሩታና አብርሽ አብሮ መሆናቸው ማንም ሰው እያመነ አይደለም። እና ውጭ ወጥቶ አንድ በቀል ተዝናንቶ ተመለሱ እና እንደዚህ ያለ የሩታ ይነግራታል ማለት ነው። ሩታ ደግሞ ብዙ ሰው እንትን እያለኝ ነው፣ በጣም እያጨናነቁኝ ነው። ሄርሜላም ልትሆን አልቻለችም። እንዴ ልትዋችሁ እንዴ? የሴት ልጅ ህይወት ብጥብጥ ካረጋችሁ በኋላ አሁን ሩታ እስካሁን ያዙኝ ሊቀቁኝ የምትይው እዛን ለምን አያሹ? ለምን ይዘሽ ገና እንትን የአመት ምናምን ሳይሞላ በፊት ይዘሽ ለምን አላሹ? ዛሬ ሄርሜላ እንዴት ልተው? ሴት ናት እኮ ማለት አይከብዳል፣ ግን አላቅም ምን እና ሰው እንትን እያለን እያስፈራሩኝ ይገኛሉ። እና ምንም ችግር የለም እናስብበታለን እያለች ትገኛለች። ኤፍሬም ደግሞ ያው አንድ ላይ መሆናችሁ እንትን ማለታችሁ ማንም ስለሆነ ያ መዝናናት ተዝናንታችሁ ምን ብላችሁ ትመለሳላችሁ። እየጠያት ነው የሚዝናኑት። አንደኛ ደረጃ በዱባይ ነው ወይ? አይ እናንተስ ጉድስ አያልቅም። እና እንደዚህ እያለ ይገኛለሁ። እና እኔ ግራ ያገባኝ ማለት ነው። ወይኔ በጣም ከባድ ነው አለ የኤፍሬም የሁሉም ሩታም አብርሽም አብሮ ነው። ብርቅ አይደለም አብሮ መሆናቸው እነሱ ማለት ነው። አብሮ ነው፣ ችግር የለም። የኤፍሬም ማቃበጥ ወይኔ ማካበድ አካበደ፣ በጣም አስቃበጠ። በቃ ከምላችሁ በላይ ማለት ነው። ለምን ያስቃብጣል? ያው ዞሮ ዞሮ ሲጀመር ወይ አብሮ መሆናቸው የማይቀር ነገር ነው። ያ ልጅ አላችሁ ማለ አብሮ ቢሆንም ባይሆንም ምንም ችግር የለም። ሩታም ሲጀመርም እሷም እምቢ ብላ ነው እንጂ አብርሃም እሷን እምቢ ብሏት አይደለም። መጀመሪያ ላይ እሷ ራሷ እምቢ ብላ ነው። ሁለተኛ ደግሞ መልሳም ደግሞ ሩታ ለምኛው ምን ብላ የትም ብላ እራሷ አድርጋለች። ምንም ማድረግ አይቻልም ይሄ። ስለዚህ የኤፍሬም እንደዚህ ማቃበጥ እንደዚህ መሆን ሰው ደግሞ እንዲያምናችሁ እሱ ጤነኛ ሆኖ እስከዛሬ እየዋሸም ይሁን አውቆ ታሞም ይሁን የፈለጋችሁት ይሁንና ጤነኛ ሆኖ እኔ ጤነኛ ነኝ አልፈልግሽም፣ የራሱ ቪዲዮ ይዞ መጥቶ አልፈልግም